ሰላም ናችሁ ጋይስ እንዴት ናችሁ? በኢትዮጵያ ፕሪሚየር ሊግ ከፍተኛ ደሞዝ ተከፋዮችን ላሳያችሁ። አንደኛ አብነት ደምሴ 812,000 ብር ከሐዋሳ ከነማ። ሁለተኛ ራምኬል ጄምስ 772,000 ብር የኢትዮጵያ ቡና። ሶስተኛ አቤል ያለው 760,000። አራተኛ ሱራፌል ዳኛቸው 700,000 ብር ከሲዳማ ቡና። አምስተኛ ሽመልስ በቀለ 689,000። ስድስተኛ ጌታነህ ከበደ 689,000 ብር ከሐዋሳ ከነማ። ምንጭ ጋዜጠኛ ዋለልኝ ይላል እና ትላንት ይህንን ፖስት አየውና በጣም ገረመኝ። ግን ምናልባት እኔ ብዙ እግር ኳስ ስለማላይ ብዙ የእግር ኳስ አድናቂ ስላልሆንኩ ለእግር ኳስ ብዙ ስሜት ስለሌለኝ ምናልባት የኖርማል ነገር ሊሆን ይችላል ብዬ እስቲ ቼክ ለማድረግ ብዬ ፖስት አረኩኝ። ከዛ ጋይስ ኤቭሪባዲ በጣም ነው የተደነቀው። ህዝቡ ምን እንዳለ ላሳያችሁ። አንድ የመንግስት ሰራተኛ በአንድ አመት የሚያገኘውን በአንድ ወር ወታደር 3,000 ብር እየተከፈለው እሱ 1 ሚሊዮን ማን ነው ግን? እኔ እኮ ገና ዛሬ ማየቴ ነው አለ እዚህ ጋር። ኢትዮጵያ ለመሸነፍ የሁሉ ብር። የኢትዮጵያ እግር ኳስ ከ50 ማለፉ በራሱ ነውር ነው። ምንም በኳሱ ታሪክ የለንም አለ። እነርሱ ሳያድጉ ብራቸው ያደገው ነገር ሳለ እዚህ ጋር መንግስት የለም እኮ መፍትሄ ለሌለው እግር ኳስ ይህን ሁሉ ይከፍላል። ለመከላከያ ሰራዊት ግን ይቺ ሀገር ስንት ዓመት ለተማረና ለተመራመረው ፕሮፌሰሩና ዶክተር የማትከፍለውን ደሞዝ ውጤታማ ላልሆንበት እግር ኳስ ለሚጫወቱ ተጫዋቾች ከፍ ያለ ደሞዝ መክፈሏ ለምን ይሁን አለ እዚህ ጋር። እሺ እኔ ግርም የሚለኝ ክለቦቹ ከየት አምጥተው ነው ይህን ሁሉ ብር የሚከፍሉት አለ። ለኪሳራ የጻፉት ሀገር በማይሆን ነገር ገንዘቧን ታፈሳለች አለ። እዚህ ጋር እንደ ደሞዝ ተጫወት ብሮ ብሏል። ይህ ደሞዝ ብቻ ማሸነፍ አያውቁበትም አለ። እሺ እግዚኦ በተበላሸ እግር ኳስ የሁሉ ብር አለ። ምን ስላደረገ ነው ይህ ሁሉ ብር የሚከፈለው አለ። ለመሸነፍ ይህ ሁሉ ብር። እናንተስ በወር ስንት ይከፈላችኋል? እስቲ ኮሜንት ውስጥ ገብታችሁ ጻፉ።